አልፈልግም እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ከውጪ ነው ከውጪ የሆነ ሰው ያወራሻል። ማን ነው? እስቲ ሄሎ በይው። ሄሎ ጠብቂው ኔትወርኩን። እሺ እሺ። ከውጪ ጋር የተያዘ ነገር ልታወራኝ ነው? ስለ ምን ማውራት ትፈልጋለህ? የምን ውጪ? ሄሎ ሰላም። አሁንም ልትነግረኝ የምትፈልገው ነገር አለ? የት ነው የደወልከው አንተ? የትም አልደወልኩም፣ እዚህ ጋር ነኝ። ድምጼ የተለየ ሆኖ ተሰማህ? አይደለም እሷን እፈልጋለሁ ብለህ አይደል እንደ ደወልከው? አዎ፣ ስለ ሙካን አንስተን ነበር። አሁን ልታናግራት ትፈልጋለህ? ማንን? ይሰማል? ይሰማኛል። አዎ እንድታወራኝ ፈለጋት? ምንም አይደለም። ልትናገረው የፈለግከው ነገር ነበር? እኔ ወንድ ነኝ። እንደ ወንድ እያወራሁ አይደለም። አማርኛ ብዙም ስለማይችል እኮ ነው ከውጪ ነው የደወለው። ተሳስቻለሁ። ወንድ መሆንህን አውለው ያወቁት። አሁንስ ልትነግረኝ የፈለግከው ነገር አለ? አይ ሴት ናት። እሙካማ ሴት ናት። ምን መሰለህ አንተ ደግሞ እሙካማ ሴት ናት እኮ ወንድ ናት ትላለህ እንዴ? እሙካ እናቴ ናት፣ ሴት ናት። ራስህ ካለ እንዴ አገናኘኝ ያልከኝ ምን ካገናኘው በኋላ ትቀባጥራለህ እንዴ? ማን ነው እሱ? አልፈልግም እኔ ንግግር አልፈልግም። በቃ ዘር በይልኝ ከዚህ። ገና ወንድ ልሁን ሴት ልሁን ማያውቅ ሰው የተሳሳተ ሰው። አይ ጾታ ሲናገር ይዛባበታል። ለዛ ነው አልፈልግም። በቃ ንግግር ወንድዬ ሂጂ ለወንድዬ ስጭና እሱ ያነጋግር። በቃ ኦሮ በስማ አንተ እያለ ደግሞ እኔን አንፈልግም ማለት ነው። ሌላ ምን ላግዝህ? አልፈልግም እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት ማለት ነው። በመጀመሪያ ጠዋት ልክ 11 ሰዓት ሲል ከእንቅልፌ እነሳለሁ ማለት ነው። ከዛ በኋላ ከእንቅልፌ ተነስቼ ልክ በቃ ወደ ስፖርት እሄዳለሁ። አንድ ሰዓት ላይ ወደ ቤቴ መለስና ማለት ነው ወደ ቤቴ መለስና ይበቃል። በቃ 11 ሰዓት ከመኝታሽ 11 ሰዓት ትነሻለሽ። ከዛ በኋላ ለማን እየነገርሽ ነው? ልጨርስሽ። ውሸት አልፈልግም። ከዛ በኋላ ቁርስ ለሁሉም ሰርቼ ለሁሉም ቁርስ ሰራና ለሁሉም ለሁላችንም ቁርስ ሰርተሽ ለሁሉም ቁርስ ተሰርቶልኝ ተነስቼ እበላለሁ ነው ወይስ ቁርስ ለሁሉም ሰርቼ ነው? እሰራና ተመልካቾቼ አቀርብላችኋለሁ የሚጣፍጥ ቁርስ ሰርቼ። ከዛ እባክሽ አንቺ ልጅ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው የሁሉ ውሸት ምንድን ነው? ያ ያልሰራሽም አይደለም ግን ሁልጊዜ አይደለም መሰለኝ 11 ሰዓት ተነስተሽ አታውቂም። ከዛ በኋላ ደግሞ ሁልጊዜ አልሰራሽም። አንድ ስንት ቀን ሰርተሻል? በቃ አልሰራሽም አይደለም። እኔ አልሰራሽም ሰርቻለሁ እኮ አላየሽኝም። ከዛ በኋላ ተመልካቾቼ እንግዲህ ወደ ጥናቴ ነው የምገባው። ወዲያው ቁርሱን ካቀረብኩላችሁ በኋላ ማለት ነው ወደ ጥናቴ እገባለሁ። ጥናቴ 3 ሰዓት ወይ 4 ሰዓት ቁጭ ብዬ አጠናለሁ ማለት ነው። ከዛ በኋላ ስነሳ ደግሞ እረፍት አደርጋለሁ። 11 ሰዓቱን ተይው፣ እረፍት አደርጋለሁ። 11 ሰዓት ላይ ህልም እያየሁ ነው ወይ? እረፍት አደርጋለሁ ማለት ህልም እያየሁ ነው ወይ? እውነት ሁሉም እዚህ ጋር የተናገርኩት ነገር ምንም ውሸት የለውም፣ ጭማሪ የለውም። አይ 11 ሰዓት ህልም እያየሁ ነው ወይ? እሙካ እኔ አልሰራም ማለት ነው። ምንድን ነው የምትሰሪው? አይደለም እኮ አይደል እንዲህ መናገር አትልም። ተነስቼ እሄድልሻለሁ እምቢ ካልሽ። As we learned here today about the moral and እሙካ እያጠናሁ እኮ ነው። ታዲያ ምንድን ነው መጮህ ነው ማጥናት? Behaving morally is a matter of self-respect. This is the reason why being moral እሙካ እኔ ካለፈለፍኩኝ ካላጠና አይሆንልኝም። እንዴት ይሻላል? በቃ እኔ ልሄድልሽ። እዚህ ብቻሽን ለፍልፍ እንደምን ምን መሰለሽ ነገሩ ሰው ቤት በቃ ዝም ብለሽ መለፍለፍ ዝም ብለሽ እንዲህ ብለሽ እያተኮርሽ እያየሽው እንደዚህ አታነቢም? እኔ እየተነጋገርኩ ነው ማጠናው። እሙካ እየተነጋገርኩኝ በቃ ነው። እሱንም እንዲህ ተብሎ ነው የሚነበበው። እንዲህ ተብሎ እንዲህ ብዬ አቀርቅረሽ ማንበብ ብቻ ነው በቃ። እንዲህ ብዬ መለፍለፍ ይለምድብሻል። እዛ አሁን እንትን ላይብራሪ ስትገቡ ላይብራሪ እኮ ነው ያልገባም ታውቂያለሽ። እንዲሁ እየለፈለፍኩ ነው ማለት ነው። ለፈልፊ ነው እዛ ማለት ነው። ድምጼን ሳላወጣ ያው ክለፈልፋለሁ። የምልክት አስተማሪ ነሽ እንዴ? እሙካ ደግሞ አሁን ማለት ነው ምን መሰለሽ ነገሩ ዋና ነገር እዚች ጋር ማለት ነው ምን መሰለሽ የግሪክ ፊሎሶፈር የሆነው አርስቶትል በ18ኛው ክፍለ ዘመን የተናገረው ነገር አለ። ምንድነው? ትሪት ጉድ አስ ጉድ ይላል፣ ደግሞ ባድ አስ ባድ ይላል። ትሪት የምናደርገው ነገሮችን ሲም ተነስቼ እሄድልሻለሁ እምቢ ካልሽ
ደሴም የሆኑ ነገሮችን ትይት የምናረጋው ተመሳሳይ ነው። እሙካኒ እኮ ያስረዳውሽ ነው አንቺ አሁን ለአንቺ ያስረዳውሽ ነገር እሺ በቃ አለ ትቻለሁ ነው አርፈሽ ቁጭ እንትን በይ ዝም ብለሽ አንብቢ የተኛ እንትን ልበል አረፍ ልበልበት ግን እንዲሁ ስናስበው ለምን ስነ ምግባር ወይም ደግሞ ግብረ ገብ ለሰዎች ያስፈልጋል የሚለውን ነገር እንወያይስ አንዴ ከተነሳው ካሁን በኋላ አልተኛም ተመልሼ አንድ ነገር ብትናገሪ ተነስቼ እሄዳለሁ በቃ ትቻለሁ አትይጂ በቃ ተኝ እንቺ ቢ what እኔ አንተን ስወድ አንተ ወደ ሌላ አውቶቡሱም ሞላ ታክሲውም ሞላ oh my god bro ቢ አፈር ቢ ደው ቢ እንቺ ቢ ገና ይሄ ስልክ አንቺ እሱን ይዘሽ እንትን ሳቢያ አቀርም እንቁራሪት ሊያቀርቡልሽ ትበያለሽ እሙካ ገጠም ታውቂያለሽ ስነ ስርዓት ያይሽ እዛው ትሙላትሽ እዛ ሄላ አላቅም አለችኝ እሙካ ቤት ና ችግር የለውም እሙካ ፍሪ ናት እንደምታዩት አይደለች ቅዱስ ሚካኤልን አንድ ሰው ይምጣብኝ እዚህ ቤት አንድ ሰው እንዴ ነግሬሻለሁ በቃ እንዴት አንድ ሰው ይምጣ እስቲ ወንድ ነሽ የምን አባሽ ነው ወተት ደግሞ ማንም አይታወቅ ሰው በቃ እሙካ እውነት አላይሽም ምን የምታውቂው አንቺ ይሄ ምንድን ነው እዚህ ጋር የምታውቂው አይ ዝም ያሳኮኝ ነው ቢሰቀቢያ ታዲያ አይደለም ተቀቢ ሂጂ እንደዛ አይደለም እኔ ፊት እንዳታኪ ቆመሽ ሪሞቱ ስቲኛ ነው የተገኘው አትላኪ ቆመሽ እኔ ፊት በቃ እሄዳለሁ እኔ ስቲኝ ብቻ አንቺ አይ ያስኩሽ እንደሆነ ይቆጭሻል ታይ ይቆጭሻል ግን ምን ያቅሽ እንዳይመስልሽ ባትሪ ውስጥ የምፈልገው ድንጋይ አለ ድንጋይ ይጥፋ ድንጋይ ነሽ አንቺ ራሱ እኔ የምልሽ እዚህ ጋር እንዳታኪብኝ እኔ ሂጂና ታጠቢ ግቢና አሁን አይደል ያጣብሽው ምንድን ነው የምታኪውብኝ ቆመሽ እዚህ አሳኮኝ እኮ ነው እሺ ምንድን ነው የማባታክ ሻዶ ባትሪ አይተሻል እሙካ ሻዶ ባትሪ ድንጋዩን ድንጋይ የሚከተው ባትሪው ማለት ነው ይለያል እኮ እሱ በጣም ቆንጆ ነው እስቲ ግለጪው ምን ገብቶብሽ ነው አሳኮኝ እንዴ ያሳክሽ ምንድነው እሙካ እስቲ ምንድነው አይደለም አሳክኩኝ ማከፋለ ያው ቆይ ምንድነው የቆሻሻ ነው እንዴ ያረሽው አይደለም በኢየሱስ እስቲ ቆይ አይ እንዴ ላየው ነው ለምን ነው ታየው እስቲ ቆይ ነው ምንድን ነው ሳታክ ያርሰሽ ነው አይደለም ድንገት ብዬ እኮ ነው እንዴ እስቲ ምንድን ነው ድንገት እኮ ነው አውቄ ነው ዛሬ ሳላይ ታዲያ በጌታስ አውቄ ነው አውልቂ እሱ አውልቂ ወይኔ ጌታ ወይ ድረስ በቃ አውልቂ ምን ነው አልቃም አውልቂ እናንተ በቃ ያለው ቀስ ይዘህ ተከከሽ እንደዛ ምን ማለት አውቄ ነው የምር አውቄ ነው እንዴ እግዚአብሔር እንዴ እንደዚህ አይነት እንጀራ እንድታውጭ ኦኬ በቃ ቁጭ አድርጊ ቶሎ ቶሎ በዚህ ነው ባይ ባይ እንግዲህ ያው ሻጣፋብሻለሁ መጥቻ አባርልሻለሁ ዛሬ ራሱ በትክክል ካልጋገርሽ እንጀራ አንድ ሌላ ቀን አትጋግሪ ኦኬ የመጨረሻሽ ነው አንቺ ሰምታል ባክሽ በታ ያው ጠጊና ትበይ ቀጥ ብለሽ እጅሽን ብቻ ዞሪ ከነ ሰውነትሽ አትወዛወዥብኝ እዚህ ጸበል እንደሄደ ሰው እናት ላይ ነው ሙካኔ ይጠንቀኛል ዙሪያ ነው እንግዲህ ሙሉ ቀናጊ አፈርኩብሽ ቀናጊ ወይ እጅሽን ይስፈረው ቀና አድርጊው ማለት አሰሚ እኔ በዚህ ሁኔታ እንዴት ነው የምለምደው አትቀጥይብኝ ከእሱ ጋር ዘልዛላ የ10 ዓመት ልጆች እየጋገሩ ነው አንቺ እዚህ ትንዘላዘያለሽ እዛው ድርቆሽ ነው እሱንማ አላወጣም እኔ አይኑ ራሱ ሙካ በደው አላወጣም ክደኝ አታም አይኑ ክደኝ እግዚአብሔርን ነው እንዴት እንደሚያምር ተገጭ ውጪ እሺ ይሄን ጠባገሽ አሰሰሽ በዛ ደግሞ ተረጂ እንደ ፋውንዴሽን ነው ማለት ነው አይደል ለምጣዱ የፋውንዴሽን ነው ፋውንዴሽን መለስ ፋውንዴሽን የሚባል መሀል ጀምር እንደዚህ ወደ ውጪ መጋገር ይቀልኛል ታይ ሳባ ታይ እሺ ስማአ ወልደ መንፈስ ቅዱስ እንዴት ሰው ዙሪያውን እስቲ አይምሮሽን ንገሪው እጅሽን ብቻ አነቃንቂ አዎ ራስሽን አታነቃንቂ አታወዛውጂ ክብ መስራት ያቅተኛል ያቅትሻል ሳባ አያቅትሽም ምን አትሰራም ክብ መስራት ያቅተኛል አያቅትሽም አንድ ማመሳያ እናትሽ ትይዛለች ከዛም በኋላ ትለምቻለሽ እጇን እንዲህ ሰርቆ
በስመ አብ ወልድ እጅሽን ብቻ አወዛውዢ። አንቺ እራስሽን ሂድ እንግዲህ ፈጠን መከርፈት አያስፈልግም። ዙሪ ዞር ምንድን ነው? ወደ ላይ አድርጊው። ቀና አድርጊው። ቀና ይሄን ማጎንበስ ነው። ቀና አድርጊው። ምንም አይደለም።